ድመት ወደ ቤታችሁ ሲገባ ካያችሁ ሲገባ ያያችሁበት ቤት ሌባ ይገባል። እናም የገባው ድመት እቃ ሲቧጭር ሲከፍት ካያችሁ ከዛ ቤት እቃ ይጠፋል። ጥቁር ድመት ሃይማኖት የሌለውን ሰው ይወክላል። የድመትን ሰገራ ማየት ወይም የምትጸዳዳበትን ቅርጫት ሳጥን ግልጽ ለማድረግ ያክል በቅርጫት ወይም በባክስ ውስጥ ለድመት መጸዳጃ የሚቀመጠውን አሸዋ አፈር ማየት መጥፎ እድል ሊያጋጥማችሁ እንደሆነ ያሳያል። የዱር ድመትን ማየት በራስ በመተማመናችሁና ራሳችሁን በማሳደጋችሁ የሚመቃኛችሁ ምቀኛ እንዳለ ያሳያል። ከድመት ጋር ሲጣላ ያየ በቅርቡ እንደሚታመም ያሳያል። ሰውየው አሸናፊ ከሆነ ቶሎ ይድናል። በድመቱ ከተቧጨረ ህመሙ ለረጅም ጊዜ ይቆይበታል። ለአንድ አመት የሚቆይ ህመምን ያሳያል። በተለይ የዱር ድመት ጋር ሲጣላ ያየ የበለጠ ህመምን እና ለብዙ አመት የሚቆይ ህመምን ያሳያል። ድመትን ሲገሉ ወይም ሲያርድ ያየ ሰው ጠላቶቹን ያሸንፋል። የድመትን ምግብ ሲገዛ ያየ ሰው ኃላፊነት የሚሰማውን ሰው ያመለክታል፣ ይወክላል። ወፍራም ድመት ማየት ሀብትን ያሳያል። ሰጎንን ማለም አላሚው በሚስጥር የሚያገኘው ሀብት እንዳለ ያመለክታል። ነገር ግን በተመሳሳይ ጊዜ ያ ሰው በሴት እንደሚታለል ያሳያል። ሴት ሰጎን የበረሃን ሴት ወይም በከተማ በአደባባይ የማትታይን ሴት ትወክላለች። የቤት ውስጥ ኃላፊነቷን የምትወጣ በማጽዳት ልጆችን በመንከባከብ አትክልትን በመትከል የመሳሰሉትን የምታደርግ ሴትን እንደምታገኙ አመላካች ነው። ወንድ ሰጎን የባዕድ ሀገር ሰው እና ያላገባን ሰው እንደምታገኙ ያመለክታል። በቅሎ የበቅሎን ወተት በህልሙ ሲጠጣ ያየ ምንም እንኳን በጣም ጥቂት የሆነ ጥሩ ነገር እንደሚያገኝ ቢያሳይም በጣም የበዛ መከራና ስቃይ እንደሚያጋጥመው ያሳያል። ይህ እንደ ወተቱ የጠጣውን ያህል ብዛት መጠን ይሆናል የሚያጋጥመው። በቅሎን ማለም እልህኛ ሰውን የማይረዳን ሰውን ያመለክታል። በህልም በቅሎ ላይ ሲወጡ ማየት ያ በቅሎ ላይ የወጣ ሰው ጠላቱን እንደሚያሸንፍ ያሳያል። ይህንን ህልም ያለመችው ሴት ከሆነች ጠንካራ፣ ጥሩ ሰውነት፣ ጥሩ አቋም ያለውና ቁጡ የሆነ ባል እንደምታገባ ያሳያል። በህልም የበቅሏን ወተት በሌላ እቃ ሳያልቡ እዛው እሷ ላይ ከጡጧ መጠጣት በማይድን በሽታ መያዝን ያሳያል። በአጠቃላይ የበቅሎ ወተት ሽብርን፣ መከራን ያሳያል ከተጠጣ ማለት ነው። አንድ ሰው በቅሎ እየነዳ ካየ ፖሊስን፣ የንግድ ሰውን ወይንም በንግድ ስኬታማ መሆንን ያሳያል። ኮረቻ ያላትና የተጌጠች በቅሎ ላይ ወጥቶ ቁጭ ማለት መሃንነትን ያመለክታል። የተቀመጠባት ሰው ወይ መሃን ነው ወይም መሃን ናት። ካለዚያ መሃን ታገባለች ወይም መሃን ያገባል። በተመሳሳይም ባትቀመጥበት እንኳን ሰው ሰጥቷችሁ ወይም ገዝታችሁ ስትወስዱ ብታዩ በደንብ የተዘጋጀች የተጌጠች በቅሎ መሃንነትን ታመለክታለች። በሬ ያላገባች ሴት በሬ ላይ ስትወጣ ካየች ልታገባ ነው። ያገባች ሴት ከሆነች ያየችው ባሏ ለሷ ሲበዛ ታዛዥ መሆኑን ያሳያል። በተጨማሪም በሱ ጥሩ የሆነ ባህሪና ተፈጥሮ ተጠቃሚ እንደሆነች ያሳያል። በሬ ወደ ቤታችሁ ሲገባ ካያችሁ ስነ ስርዓት ይዞ ሳይረብሽ ማለት ነው። ወደ ሀብት እየሄዳችሁ እንደሆነ ማሳያ ነው። ሀብታም ከሆናችሁ የበለጠ ልትበለጽጉ ነው። ከበሬ ጋር ሲታገል ያየ በሰዎች መሰደብን ወይንም ሊሾፍበት መሆኑን ያሳያል።
ትልቅ ቀንድ የበሬ ቀንድ ማየት ወይም መያዝ ጀግንነትን፣ መከበርን፣ መጥፎ ነገር ወደ እናንተ እንደማይቀርባ ያሳያል። በሬ ሲወጋው ያየ አላሚ ከስራው ይባረራል። በመባረሩም ብዙ ስቃይ ያያል እና እየወጋው እያለ ቀንዱ የተወጋው ሰው ሰውነት ውስጥ ተሰብሮ ከቀረ ከመባረሩ በፊት ብዙ ጣውረዶች፣ ስቃዮች በስራ ቦታ ያጋጥመዋል። መባረሩም የማይቀር ነው። ቀንድ የሌለው በሬ ማየት የናቃችሁት አጭር ቁመና ያለው ሰው ሀብታችሁንና ጉብዝናችሁን ሊያበላሽ ያስባልና ተጠንቀቁ። በህልሙ የብዙ በሬዎች ባለቤት ሆኖ ያየ የኢኮኖሚ ጉዳይ ባለስልጣን ሆኖ ይሾማል። ብዙ በሬዎች ወደ ከተማችሁ ወይንም ወደ ቤታችሁ ምንም ባለቤት የሌላቸው ሲገቡ ካያችሁ ወረርሽኝ በሽታ ወደዛ ከተማ ሀገር ወይም ቤት ይገባል። በተለይ ደግሞ ቀይና ወደ ቢጫ ያደላ ቡናማ ቀለም ያላቸው በሬዎች ከሆኑ ወረርሽኙ እጅግ በጣም የከፋ ይሆናል። የበሬን ስጋ ማየት ብልጽግናን ያሳያል። ቆዳው ደግሞ ርስትን ያመለክታል። እንቁራሪቶችን በህልም ማየት ጥሩ ምልክት ነው። እናም ደስታና እጅግ በጣም ጥሩ የሆነ ጓደኝነትን ያሳያል። በሌላ በኩል ድብቅነትን፣ አለመሰል፣ አለማወቅን ያሳያል። ብዙ ጊዜ በውሃ ውስጥ ስለሚኖሩ እንቁራሪት በህልሙ ሲጮህ የሰማ ሰው ይጣላል፣ ክርክርን ያስነሳል። እንቁራሪት እየዘለለች ያየ የተሳሳተ ድምዳሜ ያለውን ሰው ያሳያል። በሐሜት የሚደሰትን መንፈስን የሚሰብሩ ንግግሮችን የሚናገርን ሰው ያመላክታል። ምስማርን በህልም ማየት ችግራችሁን በመፍታት ሰዎችን የሚረዳ ሰውን ይወክላል። ሌላው ምስማርን ማየት የተራራቁ ሰዎችን ማቀራረብ ነው። ለምሳሌ አንድ የሆነ ነገር በምስማር እያያዛችሁ እያጣበቃችሁ ካያችሁ የተራራቁ የተጣሉ ሰዎችን ልታስታርቁ ልታቀራርቡ ነው ማለት ነው። አዲስ የተወለደ ወንድ ህፃን ማየት የተወለደለት ሰው ሐዘን መከራ ያገኘዋል። አዲስ የተወለደች ሴት ህፃን ማየት ደስታና ፈንጠዝያ ልታገኙ ነው። የተሰበረ ጎራዴ ማየት እናት፣ ሴት አያት ወይም አክስት ካለዚያ ልክ እንደ እናት፣ አያት፣ አክስት ወክላችሁ የምታያቸው ሴት ዘመዶቻችሁ አንዳቸው በሞት ይለዩአቸዋል። ጥንድ ጫማ የአንድ ሰው በጣም አርጅቶ ቆሽሾ ተበጫጭቆ ማየት ሚስቱ እንደምትሞት ያሳያል። የስፖርት የሯጭ ጫማ አድርጎ ያየ ሰው ከጥሩ ችሎታ ጋር ህይወቱን እየመራ መሆኑን ያሳያል። በተጨማሪም በጣም ጥቂት እንቅፋቶች በሚሰራበት ነገር ያጋጠመው እንደሆነም ማሳያ ነው። አንጸባራቂ ጫማ አድርጎ ያየ ጠቃሚና አስፈላጊ ለውጥ እየመጣለት ነው። በከተማ መሃል ወይም በቤቶች መካከል ፈረስ ሲሮጥ ወይንም ፈረሶች ሲሮጡ በህልሙ ያየ በከተማ ሊሆን ይችላል፣ በቤቶች መካከል ሊሆን ይችላል፣ በሰፈር ውስጥ ሊሆን ይችላል። ፈረሶች ብዙ ፈረሶች ሲሮጡ ካየ የተፈጥሮ አደጋን ያመለክታል። ጎርፍን፣ ኃይለኛ ዝናብን፣ ነፋስን የመሳሰሉትን ኃይለኛ የተፈጥሮ አደጋዎች በዛ ሰፈር አገር ቤት ሊደርስ ነውና ጥንቃቄ አድርጉ። አላሚው ፈረስን ከነኮረቻው ካየ ህልሙን ያየ ሰው በቅርቡ ከብዙ ሰዎች ጋር የሚገናኝበት ሁኔታ ይፈጠራል። ይህም በሐዘን ወይም በደስታ ሊሆን ይችላል። አድማጮቼ ለዛሬ ይህንን አቅርቤላችኋለሁ። የህልም ማስፈታት የምትፈልጉ ካላችሁ በኮሜንት ባክሱ ላይ ጻፉልኝ። ወዲያውኑ ለመመለስ ሞክራለሁ።
ስላደመጣችሁኝ አመሰግናለሁ። ሰብስክራይብ ማድረግ አይርሱ። ቻው